Grace prevailed upon the best. Ulivado makarsi valo vana jalu vatadia. በናዝሬቱ ጌታ በኢየሱስ ስም ኃይል በፊታችሁ የተዘጉ ደጆች አውቀው ተከፈቱ። የትኛውም የጨለማ ምልክትና ኃይል በእናንተ ቤት እድል ፋንታለ ብሎ የሚንቀሳቀስ የክፉ ደጅ ሁሉ በኢየሱስ ስም በፊታችሁ ተከፈተ። በናዝሬቱ ጌታ በኢየሱስ ስም ጠላቶቻችሁ ካቀዱት እቅድ ዛሬ ወጣችሁ። እግዚአብሔር ስለናንተ ተነስቷል፣ ስላንቺ ተነስቷል። እግዚአብሔር መልአኩን ላከለ። መልአኩ ወደ አንተ መጣ። አንተ በምንም ሁኔታ ውስጥ ልትሆኝ ትችላለሽ። ድንገት ተስፋ ቆርጣ ይሆናል። ከሁኔታዎች የተነሳ ከተዘጉብህ የበሮች ጥንካሬ አንጻር ሁኔታዎችን አይተ ከበባዎችን አይተሽ ፈርተሽ ደንግጠሽ ነገር የማይለወጥ መስሎሽ ከሆነ ዛሬ እነግርሻለሁ፣ እግዚአብሔር ስላንቺ ተነስቷል። እግዚአብሔር ስላንተ ተነስቷል። አሁን ጸልያለሁ። ጴጥሮስ እስር ቤት ገብቶ ያለ በቤተ ክርስቲያን አጥብቆ ይጸልይ ነበር ይላል። ምክንያቱም የሚቀጥለው ቀን ጴጥሮስ ይሞታል። ያዕቆብን ገሎት ነበር፣ ህዝቡ ደስ ብሎታል። ስለዚህ እንደዚህ ህዝቡ ደስ ካለው ብሎ ንጉሱ ህዝቡን የመግዛት ሜቶድ ወይም መንገድ አድርጎ ያንዳንዱ ሐዋርያቶችን በመግደል ህዝቡ ማስደሰት ነበር፣ ሰይጣን ማስደሰት ነበር፣ ለሰይጣን ደም መገበር ነበር። ስለዚህ እግዚአብሔር ይህንን አይቶ መልአኩን ላከ ይላል። ጴጥሮስ እስር ቤት ውስጥ ገብቶ ተዘግቶበት ታስሮ እያለ መልአኩ በተዘጋ ቤት ውስጥ ገብቶ ብርሃን ሞልቶበት ነካው ይላል፣ ቀሰቀሰው ይላል፣ አነቃው ይላል። በኢየሱስ ስም ስልጣን እኔ ዛሬ በእናንተ ቤት ላይ እናገራለሁ። ነገሮች፣ ሁኔታዎች አስፈሪ ናቸው። ሁኔታዎች ከባዶች ናቸው። ማይለወጡ ማይቀለበሱ ብዙ ጊዜ፣ ብዙ ወር፣ ብዙ ቀን፣ ብዙ ሳምንት ያሳለፉ የሚመስሉ ነገሮች ናቸው። ነገር ግን በእግዚአብሔር ዓይን ቀላል ነውና ዛሬ ከሕይወታችሁ ላይ ይቋረጣሉ። በናዝሬቱ ጌታ በኢየሱስ ስም መልአኬን በፊት እልከዋለሁ። የእግዚአብሔር መልአክ ወደ አንተ ይመጣል። የእግዚአብሔር መልአክ ወደ አንቺ ይመጣል። በምንም ሁኔታ ውስጥ ሕያው እግዚአብሔርን የሚቀጥለው ቀን በምስክርነት ትመጣላችሁ። እኔ አሁን እጸልይላችኋለሁ። የሚቀጥለው ቀን የደስታ መልአክ ወደ ቤታችሁ እንደመጣ ታረጋግጣላችሁ። በጠላቶቻችሁ ፊት ለፊት ሞገስ እንደሆንላችሁ እስኪታወቅ ማስደንገጥ ይሆናል፣ ድንጋጤ ይሆንባቸዋል። ጠላቶቻችሁ በፊታችሁ ያፍራሉ። እንዴት ይሄ ሆነ? የእሷ አቅም ይታወቃል፣ የእሷ ሁኔታ ይታወቃል። አቅሟ እንዲህ ነው፣ ግን እንደዚህ ልትበረታ ቻለች፣ እንደዚህ ልታመልጥ ቻለች እስኪባል ድረስ እግዚአብሔር በሕይወታችሁ የተአምራትን በር ይከፍትላቸዋል። ደጆች ይከፈታሉ፣ በሮች ይከፈታሉ። መፈታት ይሆናል፣ ማምለጥ ይሆናል። ለሚቀጥለው አሰራር እንድትዘጋጁ ነግራችኋለሁ። ለሚቀጥለው ሚሽን፣ ለሚቀጥለው ለእግዚአብሔር በረከት፣ ለሚቀጥለው ከእግዚአብሔር ጋር ለመቀጠል የሚሆንን የደስታን መንገድ በኢየሱስም ትቀጥላላችሁ። በናዝሬቱ ጌታ በኢየሱስም እግዚአብሔር አምላክ ያለ ጌታ አለ መልአኩን ልኮ እንዳዳነኝ አወቅኩ አለ ጴጥሮስ ሲናገር። እኔ አወቅኩ አለ። ህልም ይመስለኝ ነበር በቃ እንጂ የሚወጣ አይመስለኝም። የገባውበት ሁኔታ የሚወጣ አይደለም፣ ከባድ ነው እና ተስፋ ቆርጬ ነው የተኛሁት አለ። ግን እንደዛ ሳይ አለ በህልሜ ማይ ነው የመሰለኝ፣ ለካ አሁን ገባኝ አለ። ጌታ ሃሞኖ ሻካታጃ ጌታ ስላንቺ መልአክ ይልካል ማለት ነው። ጌታ ስላንተ መልአክ ይልካል ማለት ነው። ጌታ ኢየሱስ ስላንቺ መልአክ ይልካል። አሁን ፈጣን መልአክ ይመጣልሻል። ካለሽበት ጉዳይ፣ ማይወጣ ከሚመስል ጉዳይ፣ ሊረዳ የሚችል ሰው በሌለበት ጉዳይ፣ የሰው አቅም በማይቻልበት ጉዳይ፣ ድንገት ከባድ ስልጣን ባለው አካል ስር ወድቀ ከሆነ በሰው ስልጣን ማይፈታ የሚመስል ጉዳይ ላይ እግዚአብሔር መልአኩን ይልክልሃል፣ መልአኩን ይልክልሻል። በናዝሬቱ ጌታ በኢየሱስ ስም አሁን ጊዜ ሆነልሽ። አሁን ጊዜ ሆነ። አሁን ጊዜ ሆነ። የእግዚአብሔር መልአክ አነቃ፣ ነቃሽ፣ በርሽ ተከፈተ። በኢየሱስ ስም ከሳሾች አፈሩ፣ አድራሻሽ ተቀየረ።
የተቀጠረው ቀን አለፈ። እግዚአብሔር ለታላቅ ተልእኮ ለምልክት እንድትሆን የበረከት ምልክት፣ የሞገስ ምልክት፣ የክብር ምልክት እንድትሆኚ እግዚአብሔር መልአኩን ልኮ አድራሻሽን ቀየረው። የሚቀጥለው ቀን በታላቅ ጉባኤ መካከል የምትመሰክሪበት ሰዓት ነው። የሚቀጥለው ቀን በሚያገኙሽ ሁሉ መካከል ረዳኝ እግዚአብሔር፣ ደገፈኝ እግዚአብሔር፣ አወጣኝ የምትይበት ሰዓት እንዲሆን በጌታ በኢየሱስም ጸልያለሁ። ይህ ላንቺ ላንተ የምስክርነት በር ይከፍትላቸዋል። የምስጋና በር ይከፍትላቸዋል። የሳቅና የደስታ በር ይከፍትላቸዋል። በኃይለኛው በኢየሱስ ስም ጸልያለሁ። ሻሎም። ተፈጸመ በናዝሬቱ ጌታ በኢየሱስ ስም ኃይል አሜን። ፍሪ